ይሄ ከአንድ እህታችን የመጣ ጥያቄ ነበረ። ዶክተር እኔ የክንድ መርፌ አስቀብሬ ነበር፣ ግን ካስወጣሁት 2 ዓመት ሆኖኝ፣ ግን ልጅ አልወለድኩም። መፍትሄው ምንድን ነው የሚል ጥያቄ ነበር የጠየቀችን። ሰላም፣ ዶክተር አብድረዛቅ ሽሞሎ እባላለሁ። በሉሲ የህክምና ማዕከል የማህፀንና ጽንስ ስፔሻሊስት ሐኪም እንዲሁም መካንነት ህክምና ሰብ ስፔሻሊቲ ፌሎ ነኝ። እህታችን የጠየቀችው ጥያቄ ጥንዶች መውለድ እምቢ ካላቸው፣ በተለይ ከእድሜያቸው ከ35 ዓመት በታች ሆነው ለ1 ዓመት ተገቢውን የሆነ ግንኙነት በበቂ ሁኔታ እያደረጉ ምንም አይነት መከላከያ ያልተጠቀሙ ከሆነ ወይም አንዲት ሴት እድሜዋ ከ35 በላይ ከሆነ እና በቂ የሚባል ግንኙነት አድርገው ከ6 ወር በላይ እርግዝና የማይከሰት ከሆነ መርፌ እየተጠቀመች ከነበረም ካልነበረም ማድረግ ያለባት ነገር ምንድነው? ምርመራ ማድረግ ይኖርባቸዋል ማለት ነው። ይሄም መርፌው ጋር ተያይዞ የመጣ ችግር ሊሆን ይችላል ወይም ደግሞ ሌሎች እኛ ያላወቅናቸው ችግሮች ሊሆኑ ስለሚችሉ መፍትሄው የሚሆነው ሐኪም ጋር ቀርቦ ተገቢውን የሆነ ምርመራና በምርመራው ውጤት መሰረት ተገቢውን ሕክምና ማድረግ ያስፈልጋል ማለት ነው።